دكتور ديرت يسر ብሌን هنا አሁን እነዛን ሪፖርቶች አጠናቀቅ? የሽያጮቹን ሪፖርት አጠናቀቅ። ጥሩ። ከስብሰባ በፊት እነዚህንም አያይዘህ ትልክልኛለህ። እስታይ ተምሯል። ጨምሯለሁ። እሺ ሲጋራ ሳጠጣ ዱርቂ። እሺ ጠቅሳ ታረገኝ። አንተማ አንገ ነው መሰለኝ። እሺ ተግላይ ሱስ አለ ማይኒጋ ዋሳ ኤኬ ተቀበኝ። እኔ ጭስልስ ዋጓን አስወጡት። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢያተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? አብይ አህመድ ኢትዮጵያ ውስጥ ስራ አለ፣ የሰራተኛ ችግር ነው ያጋጠመን ያለው። ኢትዮጵያ ውስጥ እንኳን ስራ ፈልጎ ማግኘት ይቅርና ሰርግ ቤት ከፊት ሆነ ክትፎ እንዲደርስ ውስጥ ሰው ያስፈልጋል። የምን ስራ ነው? ስራ የለም። ለምን ተሰደድን ታዲያ? ለምን ወጣን ከሀገር ቤት? ለምን ይሄ ፖይንት የምን ልክ ነው?